ትንሽ ነገሮች አመጣች። ሌላ አንድ ጥያቄ ደግሞ ምንድነው ስለ አፋር ህዝብ ከዚህ በፊት ብዙም ተጽፎም አብዛኛው ኢትዮጵያዊ እውቀት የለውም። አሁን ግን እርሱ ስለ አፋር ህዝብ ገናናነትና የቅድመ ታሪክ ሁሉ ጽፈዋል በአዲሱ መጽሐፉ እና እንዴት ያን አዲሱን ታሪክ ሊያገኙ ይችላሉ? እንደገና ደግሞ የሚበረታታ ነገር ነው እና ስለ አፋር ያገኙትና ማብራሪያ ያደርጉ። የአፋር ህዝብ በጣም ትልቅ ህዝብ ነው። ዛሬ እንደምናየው ወድቆ ሁኔታ የወደቀበት ሁኔታ አይደለም። ጥንት ሀያል ገናና ነበረ። ኢትዮጵያ የሚለው ቃል ቀስ በቀስ ከስሞ በኋላ አሁን አፍሪካ ይባላል። አፍሪካውያን ይባላሉ አፋሮች። በመጽሐፍ ቅዱስ ላይ መጽሐፈ ዕዝራ ላይ ምዕራፍ 6 ላይ ስለነሱ ያወራል። አፍሪካውያን እያላቸው እና መርከብ የሚሰሩ ከንጉስ ሰለሞን ጋር ቤተ መቅደሱን እዚህ ከተማ ኢየሩሳሌም ላይ ሲገነባ የዛሬ 3000 ዓመት እንጨት፣ ልዩ የኢትዮጵያ ወይራ እንጨት፣ እጣን፣ ከርቤ፣ አዕዋፋት፣ ጦጣዎች፣ እንስሳት ሁሉ የሚያበረክቱለት ወርቅ፣ የአፋርን ወርቅ ጎልድ ኦፍ ኦፊር የሚባለው በእንግሊዝኛ እነሱ ነበሩ። መርከብ ሰራተኛ ኃይለኛ ባህረኞች ነበሩ በዓለም ዙሪያ የሚሄዱ። በዚህ ምክንያት የኢትዮጵያ የባህር ኃይል ከባድ ነበር በአፋሮች መርከብ ችሎታና የንግድ ችሎታ። ይሄንን የነሱን ጠንካራ መርከብ በማየት የዛሬ 2000 ዓመት የዛሬ 2020 ዓመት አካባቢ መጋል የሚባለው የኢትዮጵያ ዘር የኦሮሞ ንጉስ በዛን ሰዓት የጅማና ደርጊና ንጉስ የነበረው በዛ ጊዜ መደባይ የሚባሉትን ኦሮሞዎችና አፋሮችን አማሮችን ይዞ ሄዶ ወደ በመርከብ ወደ ፖርቱጋልና ስፔን ሄዶ ቅኝ ግዛት ገዝቷል። ማስረጃዎችም መጽሐፌ ላይ ተጠቅሰዋል ያለ መሆኑ እውነተኛ ለመሆኑ እና ስለዚህ ታሪካችን እኛ ከምናውቀው በላይ ነው። ግን አንዳንድ ሰዎች የራሳችንን ክብር ዝቅ ለማድረግና እኛ ዝቅተኞች ነን አንረባም፣ ይሄ ሁሉ ምን ነግረን የኛ ታሪክ አይደለም የሚሉ ራሳቸውን ለማዋረድ ሊጥሉ ይፈልጋሉ። እና ራሳችሁን ወራዳ ካረጋችሁ የእናንተ ምርጫ ነው። እኔ ግን ክቡር ናችሁ ነው ብለው የኢትዮጵያ ህዝብ ሁሉ ክቡር ነው፣ ትልቅ ህዝብ ነው። ግን ትንሽ ነኝ ካለ ትንሽ ሆኖ ይቀር የሚፈልገው ሌሎቻችንን ግን ትልቅነታችንን አይንካብን እና ስለዚህ ይሄ ሁሉ ነገር እንትን እውነተኛ ነው። አፋር ትልቅ ነበሩ። ሌላም ብዙ የሰሩት ነገሮች አሉ በመጽሐፌ ላይ ተዘርዝሯል። ይሄ ነው ስለ አፋሮች የምለው። እናመሰግናለን። በእውነት አሁንም ትልቆች ነን፣ ትልቅም እንሆናለን። ትልቅም እንሆናለን። እንደገና ደግሞ እኔ አንድ ትንሽ ነገር የፈለኩት ስለ አፋር የበለጠ አንድ ተጨማሪ ነገር ስፔሻሊ በጦርነት ወቅትና ኢትዮጵያን ሊያጠቁ ማንኛውም ከውጭ የመጣ ወራሪ ኃይል በመመከትና በማሳፈር ይታወቃሉ የአፋር ህዝብ ማለት ነው። ብዙ አልተጻፈለትም እና የበለጠ ለመጻፍና ለማዳበር እንደገና ደግሞ ለአዲሱ ዓመት ምን ወደሙ ለሚቀጥለው ጊዜ ምን ለመስራት አስበዋል? ተያያዥነት ስለ አፋሮች ገና መጀመሩ ነው እንጂ ሁሉም አልተነገረም። ወደፊት ራሱ ለብቻው ልዩ መጽሐፍ አለበት። እርግጥ ነው አሁን እንዳልከው አንተ ጠላትን አያስገቡም ነበር የባህሩን በር ሁሉ እየዘጉ ጥንት። አሁን በቅርብ ጊዜም እንኳን ሀምፍሬ አሊ ሚራ የተባሉት ባላባት እሳቸው ለኢትዮጵያ የአፋር ህዝብ ለኢትዮጵያ ያለውን ፍቅር ለኢትዮጵያ ሰንደቅ ዓላማ ያለውን ፍቅር ሲገልጹ እንኳን እኛ ግመሎቻችን የኢትዮጵያን ባንዲራ ወይንም ሰንደቅ ዓላማ ያውቋታል ከሩቅ አይተው ብለዋል። በዚህ መሰረት እስካሁን ድረስ ኢትዮጵያዊነቱን ያልካደ በኢትዮጵያ ምድር አፋር ብቻ ነው። ሌላ ሁሉ እኔ ኢትዮጵያዊ አይደለሁም እኔ እንዲህ ነኝ ያለ የጎሳውን ስም ሲጠራ፣ እነሱ ግን እኛ ከኢትዮጵያውያን ነን ከድሮ እስካሁን ኢትዮጵያውያን ነን ብለው ያልካዱ አፋር ናቸው። ትልቅ ሰው ምላቸው እኔ እውነተኛ ኢትዮጵያን ያልካዱ ሀገራቸው ከምጽዋ እስከ ሶማሌ ድንበር ክልል ድረስ አፋሮች በኢትዮጵያ ባህር ድንበር ላይ ሰፍረዋል እና የማረጋገጫ ነው ማለት ነው። ትክክል ነው የነበሩበት። አንዴ ያው እኛ ለኢትዮጵያ ህዝብ እንግዲህ አንዴ ብዙ ተከታታይ ላይቭ እየተከታተሉት ነው ፕሮፌሰር ለኢትዮጵያ ህዝብ አዲሱን ዓመት ባስመለከተ መልካም ምኞቶችን ገልጸውልን እንደዚሁ እኛ ብንሰናበት በጣም ጥሩ ነው። እኔ አሁን ለኢትዮጵያ ህዝብ የምመኝለት በአዲሱ ዓመት በኢትዮጵያ ላይ ሰላም፣ ፍቅር፣ ፍትህ ነግሰው የኢትዮጵያ ህዝብ ሁሉ ያለ ደም መፋሰስ የኢትዮጵያ ልጅ መሆናቸውን አስታውሰው ሁሉም የኢትዮጵያ ደም የሌለበት ኢትዮጵያዊ የለም። ስለዚህ ያገናኘናል። ያ በዛ ተፋቅረው እንዲኖሩ አንድም ያንድም ሰው መሞት የለበትም።
የሚደረገውም ነገር ሁሉ ለመሻሻል በሰላም በንግግር በውይይት ተደርጎ ኢትዮጵያ ወደፊት እንድትራመድ ትበቃለች። ሀገሪቷ ሰፊ ነች፣ ሀብታም ነች፣ የበለጸገች ነች። ስለዚህ ለሁላችንም የምትበቃ ስለሆነ ገና አልተነካም፣ ብዙ አልተቆፈረም፣ ማዕድኗ እርሻው አልታረሰም፣ መሬቷ አልታረሰም። ስለዚህ ይህንን ሁሉ በማድረግ በስምምነት በፍቅር ችግራችን ሁሉ ተፈቶ መልካምና ብሩህ የሆነ አዲስ አመትና አዲስ ዘመን እንዲሆን ለኢትዮጵያ ሕዝብ እመኛለሁ። ይሄ ነው። የኢትዮጵያ እንዲጀስም እጅግ በጣም እናመሰግናለን ፕሮፌሰር ፍቅሬ ቶሎሳ። አሜን። እኛም